ይኸውልሽ ፊታሽን እንዳዞርሽ ዝም ብለሽ ኪቡር ለስማ ካታት ይቺናረች መቀረት ዲሽ ባለፈው እኮ ቀይ ተሰጠችኝ እኮ እዛ ጋር በእናትህ አረሙስ ጀመረች ቁጭ ጸባይ ጠፋል እንዴ አረኪ ትለያለች ነው የምልህ አረኪ አላየም እንዴ ባለፈው የነው እንዴት እንዳረገች ያንተ እኮ ሳይጠራት እኮ ነው እኮ ጓደኛ ነው የጠራት ግን እሷን ያሳየ ምን እሺ ረፍቱ እንጂ መድረክ ይዘጋጅላችሁ ባከ ከቤት ይቀጥማ ጨራሽ አይበልጥም እኔ በፈለክ ነው መድባለሁ ኧረ ተው በእናትህ እውቀቱን እያዩ አልተኛም በእናትህ አስበዋ ያንን ውበት እያሰብኩ ስታድር ያለው ስሜት ሰማ ሁለቱም አስፈላጊ ነው ግን አንድ ነገር ወቁ የማርቲም ውበት ለራሷ ነው የቤዛም ውበት ለራሷ ነው ለኛ ምንም የሚፈይድልን ነገር የለም ይልቃውን ስለራሳችን እንጨነቅ ይሄን ነው በእናትህ አስበዋ ከማርቲ ውበት የቤዚ እውቀት ይበልጣል አንተ ልጅ ማመር ጀመርክ እንዴ አስማት የሆነ ሐሳብ እኮ ከዚህ ጭንቅላት ውስጥ ፍልቅ የሚለው በእናትህ ጋይስ እኔ ግን መጨነቅ ምናምን የሚለው ሐሳብ ጭራሽ አልተመቸኝም አንተ በእናትህ ድሮም ረቀቅ ያለ ሐሳብ አይመችም ምን ነው ችግር አለብህ ሻረ ሳብሳብና ተሳባን አንቺ ምንድነው ችግርሽ? አንተ ማናደድ? ኧረ እባክሽ እኔ ማናደድ መቼም እንዳታስቡ መቼም እንደሆነ አልናደድም። የምርክ ነው እናቴ? እናሲስ ግን ምን ወራህ እንዴ? እኔ ኤርሚ እኮ ነኝ። ያው እንደምትሸነፍ እያወቅኩ መግባቴ። ኤርሚ በራስህ ይሄን ያላስተማረ መሸነፍን ቀድማ አታውቅ። አይ አታስቢ ማሸነፍኝ ነው ቀድሜ ያወቅኩት። እሺ እንቀጥል እናቴ ኧረ ኮንፊደንስ እሺ በቃ ትችያለሽ መች አሪፍ ነው ቢኛና ከተማራ ባክባራ ነው አዲ ቢዚ ምን ፈለክ አንቺ ቤዛ ነው ተራፋንጂ ቢዚ ቤዛ ማለት እኔ ማለት ቤዛሽ አንቺ እስከመቼ ነው በሰው ያምጪው አንቺ ያምሻል እንዴ ቢጠሩሽም እንደሱ ለላልኩሽ እሺ ትልቀቂ ሲጠሩሽ እንኳን አድርኝ ነው ምን አገባሽ እዚህ ተቀምጠው ሱራ ያላቸው ወይ አይማሩ ወይ አስተምሩ ሳማር እንዴ ቢዚ አስበሽ ምን ገጠምሽ እኮ ላንቺ ደስ ብሎኛል አይምጣሽ አንቺ ባለፈው አንጨር ያላይሻት አሙ ምን ፈለክ ካንቺ ውጪ የሚፈልግ ነገር አለ ተባከ አሁን የዲስኩረንት ሆነ ለምን እንደፈለከ ነገር እንዴ ለምን እንደፈለኩሽማ እኔ ካወኩ በቂ እውቀት ላይ ያለው እውቀት ደስ ይላል የሆነ በቆሎ ራስ ነገር ነው ስሚ ቆንጂ ይሄን ምጽሽን ለምን አዘፍኒበት ስፖንሰር አጭ አንቺን የመሰለሽ ቆንጆ ስፖንሰር አጣች በጣም ተቸኩላለህ መሰለኝ ሄድ በቃ እና በኋላ እንገናኝ ደግሞ ጀርሶቹ ይዝሩ ጀርሰሪያችን ዙራ ቤዛ ነው እና ከሷ በይንፍራድ ዳሪያችን ማበና ታቃጣልግልኝ ተሰግቦ እሷላ አረፈ እንዴት ነው ምን ነበር የመጣበት ያው እንግዲህ የተሰባበቀለ ትምህርት ቤት ኢኮኖሚ መምህር ሆኖ ሁለት ዓመት ማገልገል ታወቃል እና አሁን ምን ልትሆን ማለት አይ ጋውን ፈትቼ ነበር ጋውን
ታዲያ አንተ ጎማን ከሌሎቹ ተለይቶ በቪአይፒ እዚህ እንዲቀመጥልን ነው የፈለግከው? ስቶሪዎች አጣጣት ደግሞ ስቶር ምን ይሰራል? አርብ ሰራተኞች ሊያጥባት ገብተውት ነበር። ታዲያ እነሱ ጠይቃቸው እንጂ እኔ ጋር ምን ትሰራለህ? አጣውታ ብርሽ ብለት ለታሪክ ያተናፈጠኝ ለታሪክ ተሴ ተማሪዎችን ውጭ እያስወጣ ታወዛግባል አሉ ብለህ ደግሞ ወደ እኔ መጣ። ተውተው ተሰማተው ግድ የለም ታቶ ከመምህር ማስተማር እንደምን አደራችሁ? ምንድነው ዛሬ ደግሞ ተማሪው ቤት ሄደ? እኔ እኮ ካራሳ ድረስ የምመጣው እውቀቴን ላካፈላችሁ ላስተምራችሁ ነው። ይሁን እኔ ማስተማሪያን እንቀጥላለሁ። ኤኒሃው ምን ነበር ባለፈው የተማርነው? የሚያሳሰኛል በዋናነት ስለ ኢኮኖሚ ሲሆን ለዚህም ደግሞ እንደሄደን የኢትዮጵያን ኢኮኖሚ አንስተን ነበር የተማርነው። ለምሳሌ የኢትዮጵያ ኢኮኖሚ እንዴት እንደተገረበረ እና እንዴት እንዳደገ እንዲሁም ደግሞ እንዴት እንደሚቀጥል። ኢትስ ኮሬክት። በጣም ጥሩ። ሌላ እንቀጥላለን። እሺ፣ ሌላው የኢኮኖሚክስን አዎንታዊና አሉታዊ ጥቅም ነው ያየነው። አዎንታዊ ስንል ዜጎች በኢኮኖሚ እንቅስቃሴያቸው ከሻጭ ወደ ገዢ ያላቸው መስተጋብርና መረጋጋትን የሚገልጽ ነው። አሉታዊው ደግሞ ከዚህ በተቃራኒ ማለት ነው። በጣም ደስ ይላል። ስለዚህ እየገባችሁ ነው ማለት ነው ነግራችኋል። በጣም ጥሩ ገብቷችኋል ማለት ነው የተማርነው። ስለዚህ ያለ ምክንያት አይደለም እኔ ከክላስ አስወጥቼ እዚህ ጋር ሳስተምራችሁ ምክንያት ተላገኝ ነው። እሺ ዛሬ ደግሞ የምንማረው ኢትዮጵያ ኤዱኬሽናል ሴክተር ወይም ኢትዮጵያ የትምህርት አሰጣጥ ዘርፋ ምን ይመስላል የሚለውን ማለት ነው። በጣም አሪፍ። ኢትዮጵያ ጥያቄ ካለ መጠየቅ ይቻላል። ገብቷችኋል ማለት ነው። ግልጽ ነው። ይመቻችሁ። አበና ስታይ አለን አማን ነው ወይ? አማን ምን ናችሁ? እሺ ወይዘሪት ማርቲ ምን አዲስ ኪር የሚጋር ባክሽ ደረቅ ነገር እንዴ አለ አይደለ? የተለማመጥኩት ያለ bitሰማኝ ነው። እሱ ምንም ሊነግረኝ ፈቃደኛል። ቆይ ትጆለሽ? ይሄ ጥያቄ ነው። ባልወዱ አሁን እሱን አጀንዳ አድርገን እዚህ ጋር እናወራለን። በቃ ለምን ሳትነጋገሩ አትፈቃቀሩ? ሌሎች ጨዋታ አደረግሽው እንዴ? እንዴት ነው እሱ ሳይነግረኝ እኔ ላቅም ይችላል እንዴ? በሚያደርገው ነገር ነው። ቆይ እናንተ እንዴት ነው የምታስቡት? መቅረት ካለበት ይቀራል እንጂ እኔ መቼም አልነግረውም እንዴ። 2 ዓመት ሙሉ አፍቅረሽ ሳትነግሪ ልትለያይ? መለየት ምን አመጣው? ከዚህ በፊት እንደነበርንበት አሁን እንዳለንበት እንቀጥላለን። ሌላ ሰው ቢያፈቅርስ? በዚህ ላይ እንደዚህ አትበይ። ቆይ ማርቲ ግን 2 ወዶ ይቻላል እንዴ? ፈጣሪ ሆይ እናንተ በእኔ ቦታ ሆናችሁ ካላያችሁት መቼም አትረዱኝ። ነገሮችን ቀለል አድርጋችሁ ነው የምታዩት። ማርቲ እኔ ባንቺ ውሳኔ አልገባም። ሳስበው ግን ሁለታችሁም አንድ ናችሁ። ማውራት አትፈልጉም። እሺ ለማንኛውም እናስብበታለን ነው ማለት ማርቲ አንተ በጣም ደረቅ ልጅ ነህ። ላለመሸነፍ የምታደርገው ነገር አንድ ቀን ዋጋ ያስከፍላል። መናገር የምትፈልገው ነገር ተናገር፣ መጠየቅ የምትፈልገው ነገር ጠይቅ። ኤርሚ አታርፍድ። ማርቲ አሳይመንቱን ዳርሽ።
ላተ ምንት ምንድነው ለተዛዝሮ ነው? አረ ሽሮ ወደ ትምህርት ቤት እየሄድን ነው። ተዛዝራችሁ እንዴ የምትደርሱ? አንቺ ትብቶኝ እንዴት እንደማሰብ አይደለም ልትማሩ አይደል እንዴ የምትወጡት? እሱማ ሁሉንም ነው ደግሞ ትናንት ላይ ሰጣንና ሳይንስ እየሰራን ነበር። አረ ጭራሽ እየተኮራረጃችሁ ነው የምትሰሩት። በቃ አሁን ምንም ነገር እንዳትሉኝ። 30 ብር ካላችሁ አበድሩ። 30 ብር አይደል እንዴ? አዎ አንቺ አረ ተርጋናስ አረ በቃ ማርክን ተሰፈራለች። አብሰለት ምን ፈልገሽ ነው? ዞር በይ። ያቺ ጓደኛሽን እንደምገላት ንገሪያት እሺ። ሁለተኛ ከሷ አጠገብ እንዳላያት። ስለየትኛው ጓደኛዬ? ስለ ሩት ወይስ ስለ ወይዛ? ያቺ ቤዛ ተብየዋ ናት። ምንድነው እንደዛ የሚያሽለጠልጣት? ሴት ልጅ አይደለች እንዴ? አያምርባትም። ንገሪያት እሺ። ቆይ ምን አድርጋሽ ነው? እስቲ ንገሪኝ። እሷ አንቺ ላይ ይመለከታል። ንገሪያት፣ የተባልሽውን ብቻ ንገሪያት። አንቺ ልጅቷ እንደዚህ ጠምደሻሻት ለምንድን ነው? አብል እሷን ይወዳታል እንጂ እኮ እሱን አትወደው። እንደማትወደው አውቃለሁ። ለዛም ነው ከሱ ራቂ እያልኳት ያለሁት። እሷን ብጠይቂያት አይሻልም? እባክሽ ዝም ብለሽ አስለፍለፊ። በማያገባሽ አትበይ። የተባልሽውን ብቻ ሂደሽ ንገሪያት። ደግሞ ረስቼው ትናንትና እንዳየኋት ንገሪያት እሺ። እንዴት ምን ሆነሽ ነው? ገና ከመምጣትሽ ተክዘሻል። አንቺ ደግሞ አሞኛል ብዬሻል ነበር እንዴ? እስካሁን አልቻልሽም እንዴ? ኧረ አልቻለኝም እባክሽ። አሁንም አንቺ እንዳይደብርሽ እንጂ ገብቼ ብተኛ ደስ ይለኝ ነበር። ለምን እውነቱን ግን አትነግሪኝም? ትናንት ከየት ባረጋ ተገናኝታችሁ ነበር? እኔ እንጃ ተገናኝተናል እንዴ? ምን ሆነሽ ነው? ዛሬ ከኤርሚ ጋር አልተገናኛችሁም እንዴ? እባክሽ ተገናኝተናል ግን አላወራንም እንዴ? ለምን አላወራችሁም? እስቲ ታይም እባክሽ። ማለት ምን ማለት ነው ደግሞ እሱ? እኔ ምንሽ በዚህ አብሳላትን ታውቃታለሽ እንዴ? እንዴ ማናት አብሳላት? አብሳላት አላወቅኳት። ኧረ ታውቂያታለሽ እባክሽ። ያቺ ቀበጧ ማነች? ቆይ እሺ ሩትስ ታስታውሻት? እንደውም የሆነ ቀን ወደኛ ቤት እየሄድን እያለ ስለ ቤት የጠየቀች ነች። አወቅኳት። አሁን ደግሞ ምን አለችሽ? አወቅኳት። ምን አለችሽ ደግሞ? አሁንም እየተንጫጫች ነው? አዎ እባክሽ። የዛሬው ደግሞ ይለያል። ጭራሽ እገላታለሁ ምናምን እያለች ነበር። ጭራሽ ይሽ ተያት እባክሽ። ወሬ ብቻ ማለት ሌላ ምን አለች? ኧረ ምንም አላለች። ቆይ አንቺ ልጅ ምን ሆነሽ ነው? አንቺ ደግሞ ነገር ማንዛዛት ትወጃለሽ። አሳልፍኝ በእናትሽ። ምን እየሆነሽ ነው? በሰላም ነው ይመስለኛል እንዴ? እርግጠኛ ነኝ እቺ አብሳላት ተብያ ቤዛና የተባረክን አንድ ላይ ታቻለች። እናቴ ያቸው ታዲያ ምን ችግር አለ? ችግርማ አለ።